መንፈስ ቅዱስ ወዳሃለሁ የኔ ጌታ አባ እውነት በጣም እወዳሃለሁ። አንድ ሰው ሴትን አፍቅሮ ወይም ወንድም አፍቅሮ እወዳሃለሁ ማይላል እኮ እኔ ከዛ በላይ ኢየሱስ ውድድር አደርገዋለሁ የኔ ጌታ። አጁካ ማንታንያ ማጋንታቦስ ሉካሳ አጂኮ ማንታሳ ጂሞ ሎኮ ባባባንያ አጁካ ቢፖንያ ላንቶሶ ጂሞ አባንቴ አሳካቺኒያ ሎቦሶ አጂካ ሳጁካ ማንታንያ ማጋንታ። ለዚህ ነው እኮ እግዚአብሔር ቃል ስናገር ሰው በራሱ ኃይል አይበረታም ይላል። እኛ በራሳችን ኃይል ሰርተን ምናገኝ ይመስልሃል? በራሳችን ኃይል ወተን ምንገባ ይመስልሃል? በራሳችን ኃይል ልክ ሰርተን ምናገኝ ይመስልሃል? አይደለም አይደለም። አንድ ሰከንድ ዋስትና የለም። አንድ እርምጃ ኃላፊነት የለም። ዋስትናችን ኃላፊነታችን እሱ ኢየሱስ ክርስቶስ ነው። እኔ አንድ ነገር አውቃለሁ። ጊዜያዊ እንደምኖር አውቃለሁ። ለተወሰነ ጊዜ እንደምኖር አውቃለሁ። ከዛ በኋላ እንደምተኛ እንደምጋደም አውቃለሁ። እችን ዓለም ትቼ እንደሚሄድ አውቃለሁ። ይሄን አውቃለሁ። እኔ ለተወሰነ ጊዜ መኖረን አውቃለሁ። ለጥቂት ጊዜ ማለት ነው። ከዛ በኋላ ማንም ሞት እንደምሞት አውቃለሁ። የሰራው ስራ ግን ይመዝናል እሱ ራሱ። ኃጢአት ከመዘነ ወደ ኃጢአት ወደ ሲኦል ነው የሚገባው። መልካም ስራ ከመዘነ ወደዚህኛው ወደ መልካም ስራ እንደምገባ አውቃለሁ። ይሄን አውቃለሁ። ግን በአሁን ሰዓት መጠባበቂያ የሚባል ነገር ኢየሱስ ክርስቶስ ብቻ። ልክ ኑሮ ኢየሱስ ነው። ትዳር ኢየሱስ ነው። ልጆች ኢየሱስ ናቸው። ገንዘብ ኢየሱስ ነው። ኪስ ውስጥ ያለ ሁሉም የኢየሱስ ነው። የኔ ነው የሚለው ነገር የለም። አንድ ነገር ማለት ነው። አንድ ነገር I am sure I need you forget ይሄን አውቃለሁ። አንድ ነገር የራሴ ነው የሚባለው ነገር የለም። እኔ የኢየሱስ ነኝ፣ በውድ ዋጋ የተገዛሁት። እኔ ቢወርቅ እነሳለሁ ኢየሱስ ስላለ። እኔ ቢወርቅ ብዙ መጥረቢያ እንደምበዛ አውቃለሁ። ወርቋል በቃ ደርቋል ማለት አይደለም። በኢየሱስ ክርስቶስ ግን እንደገና እንደምለመለም አውቃለሁ። ይሄን አውቃለሁ። አባት ስላለኝ፣ ምኮራበት አባት ስላለኝ። ስላንተ ያለ እኮ የእናተ ማፀን ስትሆን ስላንተ ያውቃለሁ አለ። በቃ ጨርሷል።